ለአንድ እናት ከ9 ዓመት ይልቅ 9 ወር ረጅም ጊዜ ነው። ልጁን ለማየት ለሚናፍቅ አባት ደግሞ የባሰ። በስንት ስለትና ለቅሶ የተገኘው ሕፃን ተወልዶ አይኑን እስክናየው ቸኮልን። ገና ሳይወለድ የሚለብሰው ተገዛለት። ወንድ ይሁን ሴት ሳናውቅ የወንድ የሴት ሳንል አይናችን የገባውን ሁሉ ሸመትን። አሻንጉሊት፣ መጫወቻ፣ የአንገት ሐብል፣ የእጅ አምባር፣ መኝታ፣ የቀረ ነገር አልነበረም። እልፍ ዓመት የሆነብን ጊዜ ሲያዘግም ቆይቶ ሴት ልጃችን ወደ ዓለም መጣች። ያኔ የእልልታው ርቆ ተሰማ። ቤታችን ሰርግና ምላሽ ሆነ። የምንሆነውን አጣን። በደስታ እንባ ተራጨን። አንድ ወር ያህል የእንግዶች ሽርጉድ ሆነ። በየሀገሩ ተንከራትቼ የቋጠርኩትን ንብረትና እውቀት የማወርሰው ሰው በማግኘቴ ከባህር ማዶ ሳይቀር የእንኳን ደስ ያለ ስጦታና መልካም ምኞት ጎረፈልኝ። ግን ምን ዋጋ አለው? ሁሉ ከንቱ፣ ሁሉ ልፋት፣ ሁሉ ነገር ጉም መጨበጥ ሆነ። ሞግዚት ብለን ያስገባናት ሴት ከመጥፎች ጋር ተመሳጥራ ለአራሷ በአጥሚት ውስጥ አንድ ያልታወቀ ነገር ጨምራ አጠጥታና ከባድ እንቅልፍ ላይ ጥላት ስቃይ ያየንባትን የወር ጨቅላችንን ይዛብን ላትገኝ ተሰወረች። ክፉ መናፍስ መልእክተኛ ሆና ሳትገኝ ቀረች። ማንነቷ ሳይታወቅ ተጎትታ የገባይ ሴት ይህንን ሰራች። በትዳራችን የቀኑ ሰዎች ይህንን ሴራ አቀናበሩብን። እግዚአብሔርም ለኛ ሳይሆን እንደቀረ ዝም አለ ብለው ሰውነታቸውን በቁጭት እየናጡ በእግራቸው መሬቱን ደበደቡት። ካፍታ ዝምታ በኋላ ወደ ትረካቸው ሲመለሱ ውበት በሰዎች ብርታት ከአእምሮ እንቅልፏ ነቅታ ሕፃኗ ከስሯ እንደሌለች ባየች መጥፋቷንም በነገሯት ጊዜ በድንጋጤ ጮኻ ከአልጋዋ መሬት ተፈጠፈጠች። ጎዳና ላይ ወጣ መሬት ተንከባለለች። ወዲያውም አእምሮዋ ተዛባ፣ አእምሮዋ ተነካ። ከዛማ ሌት ተቀን በገመድ መታሰር፣ ሌት ተቀን በጥብቅ ጥበቃ ስር መዋል የማታድሏ ሆነ። ያለ ማደንዘዣ መርፌ የማተኛ አደገኛ ሴት ሆነች። ከሀገር ውስጥ እስከ ባህር ማዶ ድረስ አእምሯን የሚመልስ አንድም ሐኪም ጠፋ። ከጸበል እስከ ደብተራ፣ ከፈራጅ እስከ ደንቃራ ጣይ አንድም ታጣ። የቆሰለች አራስ ነብር በኔም እንዳቄመች ገላይን በጥፍር በጥርሷ ተለተለችኝ፣ አቆሳሰለችኝ። በየዕለቱ ፋሻ መጠቅለልና ፕላስተር መለጣጠፍ አንዱ ተግባር ሆነ። ሰውነቴ ተሽጎረጎረ። እያለከለኩ ከውበት ጋር ነጋጠባ መታገል ዕጣ ፈንታዬ ሆነ። ደም እያነባው ደም እያዘራው ለዓመታት ልኖር ተፈረደብኝ። 6 ዓመት ሙሉም ከውበት ጋር ተቆራኘ። 6 ዓመት ሙሉ ቆሰልኩ፣ ታመምኩ። ሰዎች ይህቺ ሴት ከእንግዲህ ሰው አትሆንም ሲሉ ፈትቼ ጎዳና ላይ እንድለቃት መከሩኝ። ሐኪሙም በመርዝ መርፌ ብታሸልብ ይሻላል አለኝ። ግን እንዴት ብዬ ውበትን ጎዳና ላይ አውጥቼ ልጣላት? ድንጋይ እየወረወረች እርቃኗን ስትዘዋወር እንዴት ብዬ ልያት? እንዴት ብዬ ደረቴ ላይ አቅፌ የመርዝ መርፌ ላስወጋት? ይህንን ምክር አልቀበልህም ስል ኑሮዬን ከብድ ጋር አደረግኩ። ደረቴን እየደበደብኩ ለራሴ ሙሾ አወረድኩ። ሰው ሰለቸኝ፣ ዘመድ አዝማድ ራቀኝ፣ ጓደኛ ሸሸኝ። ጎረቤቶቼ ሰላም አጣህን ሲሉ አብዝተው አማረሩኝ። እንቅልፍ አሳጣህን ሲሉ ወድጄ ያመጣሁት ያህል ከሰሱኝ። እኔም እንቅልፍ አጣሁ። ውበትን ደረቴ ላይ አቅፌ መከራዬን አየሁ፣ ተንገላታሁ። በመጨረሻማ እኔም በየዕለቱ ማበድ ጀመርኩ። ይህንን ያዩ ሰዎች በብርቱ ትግል እኔና ውበትን ነጣጠሉን። እኔን ወደ አእምሮ ሐኪም ወስደው እሷን ጎዳና ላይ ለቀቋት። ያኔም ለየላት። ከእስር ተፈታች፣ ፀጉሯን አንጨፈረረች። ራፊ ጨርቅ ላይዋ ላይ ሳይኖር በጎዳና ተዘዋወረች። አደገኛ እብድ መሆኗንም አስመሰከረች። ድንጋይ መፈንቀል፣ ሰዎችን ማሳደድ ስራዋ ሆነ። በተለይ የሔዋንን ዘር አታሳዩኝ አለች። አብዶ የማይሰለች ሮጦ የማይደክም እብድ ዛር ሰፈረባት። ስለ ልጅ ፍቅር ያበደችው ውበት በከተማው የልጅ ማስፈራሪያው ነች። ምግብ አልበላም ያለ ልጅ ማስፈራሪያው ውበትን ጥሩበት ሆነ። ያኮረፈው እንዲስቅ፣ የሚያለቅሰው ዝም እንዲል፣ አመፀኛው እንዲገራ ወላጆች ልጆቻቸውን በውበት ስም አስፈራሯቸው። አላፊ አግዳሚው ውበት አለ። የቡና ያረቄ ማጣጫ ሆነች። መቼም ያው ሞት አይቀርምና ጎዳና ላይ 4 ዓመት ቆይታ መልኳ ረግፎ ፀጉሯ በኖ በአጥንትና በትንፋሽ ብቻ ስትቀር ለወዲያኛው አሸለበች። ረፍቷን በሰማው ጊዜ ስሮጥ እጅ አስከሬኗን አገኘሁት። አውላላ ሜዳ ላይ አፈር ላይ ወድቃ ስታጣጥር አፈሩን ስትጭር እንዳደረች
ቁራጭ ጨርቅ ላይዋ ላይ ሳይኖር እርቃኗን ወድቃ አገኘኋት። የከበቧትን ገፈታትሬ ኮቴን አውልቄ ያለበስኳት። ተንበርክኬ አንገቷ ስር ገባሁ። ሙት ገላዋን አቅፌ ብለው በእንባ እየታጠቡ የመጨረሻዋን ቃል እንደተነፈሱ እጃቸውን ጭንቅላታቸው ላይ አድርገው በደከመ ትንፋሻቸው እየተንቀጠቀጡ አለቀሱ። ምርር ያለ ለቅሶ። ለብዙ ዘመን ተቋጥሮ የቆየ እንባቸው ሲፈስ አብሬያቸው አለቀሱ። ፀሐይ ጠልቃብን በጨረቃ ብርሃን ወንዝ ዳር ቁጭ እንዳልን አምርረን አለቀስን። ሰማ ልጄ፣ በወጣትነት ጊዜ ብትጎሰቁል፣ በጉልምስናህም ጊዜ ብትጎሰቁል ቁስሉ ይበልጥ የሚጠዘጥዝ በሽምግልና ወቅት ነው። እያረጀ በሄድክ ቁጥር እየታመምክ ትሄዳለህ። የ108 ዓመት ሽማግሌ የመሞቻው ጊዜ አልፎ የተቆፈረለት መቃብር በአፈር የተደፈነበት ስለ ዛሬ ህይወቱ ትቶ ስለ ትላንት ቁስሉ ማልቀሱ ለምን ይመስልሃል? ሲሉ ጎናቸውን በጦር የተወጉ ያህል አቃስተው አፋቸውን እንደከፈቱ የደፈረሱ አይኖቻቸውን ሰማይ ላይ ተከሏቸው። እኔም የድሪቶዬን ጫፍ በእንባ እያረጠብኩ እንዳቀረቀርኩ ቀረሁ። ዙሪያችንን ዝምታ ዋጠን። ሁሉም ነገር ከዝምታ ውስጥ ገባ። ጨረቃ ፈዘዘች፣ ኮከቦች ፈዘዙ፣ አበቦች ፈዘዙ፣ ወንዝ ሳር ቅጠሉ ሁሉ ፈዘዘ። የአየሩ መዓዛ ተለወጠ። ደስታስ ምንድን ነው? ሐዘንስ ምንድን ነው? እያለቀሱ ወደዚች ዓለም መምጣት ትርጉሙ ምንድን ነው? ሰው ሆኖ መፈጠር ራሱ ትርጉሙ ምንድን ነው? ከኔ ጋር ይሁን ከራሳቸው ጋር፣ ከፈጣሪ ጋር ይሁን ከክፉ መናፍስት ጋር፣ ከጨረቃ ጋር ይሁን ከምድር ጋር፣ ከከዋክብት ጋር ይሁን ከአበቦቹ ጋር፣ ብቻ ከአንዳችን ጋር መነጋገር ያዙ። በቃና አባቴ ይበቃናል ስል እኔም ድምፄን አሰማሁ። ይበቃናል፣ ወደ ቤታችን ሄደን ጨለማ ውስጥ እንተኛ አልኳቸው። ከብርሃን ጨለማ ይሻለናል፣ ከዚህ ለምለም ስፍራ አቧራው ይሻለናል። ቤታችን ገብተን እንጋደም፣ ጨለማ ውስጥ ገብተን አይኖቻችንን እንጨፍን፣ እንባችን ከዚህ በላይ እንዳይወርድ አይኖቻችንን እንዝጋቸው ስል እንድንሄድ ተማጸንኳቸው። የኔ ልጅ፣ እንባዬን ወደ ውጭ አፈሰስኩት ዛሬ ነው። ለዓመታት ሲንጠባጠብ የኖረው ልቤ ላይ ነው። ለዓመታት ሲያመረቅዝ የኖረው የልቤን ቁስል ገላለጥኩት እንጂ ሰንኮፉን አላወጣሁትም። እናም የኔ ልጅ፣ ስቃዩ አያስተኛኝም፣ ጥዝጣዜው አይኔን አያስከድነኝም። ሂድ አንተ ግባና ተኛ። ከኔ ዘንድ መሰደድ ትርፍህ ይኸው ነው። ቢሆንም ሂድና ተኛ። እኔ ገና ነኝ። ገና ሰማዩን ወቅሰዋለሁ፣ ጨረቃና ከዋክብትን ወቅሳቸዋለሁ። ፀሐይ ብቅ ስትል ጠብቄ ወቅሳታለሁ። ምድር እጽዋቱን፣ ሸለቆ አቀበቱን፣ ቋጥኝና አፈሩን ሁሉንም ወቅሳቸዋለሁ። ገና ነኝ የኔ ልጅ። ከልቤ ውስጥ ለዓመታት ያዳፈንኩትን እሳት ረመጡን ገላልጬ ገና አልጨረስኩትም። አንተ ሂድና ተኛ የኔ ልጅ ሲሉ ከወንዙ እንደማይነቃነቁ በጭንቅላታቸው ጭምር አረጋግጡልኝ። ሰሙ አባቴ ስል እኔም ጉሮሮዬን በመጠራረግ ከእርሶ ተለይቼ ሊሄድ አንጀቴ እሺ አይለኝም። እርሶን የሚጠብስ ቆራ እኔን የሚጥበሰኝ፣ እርሶን የሚጠዘጥዞት ቁስል እኔን የሚጠዝጥዘኝ። የልቦትን ሐዘን ወደ ልቤ ላጋባው ባልችልም እንባዎትን በእንባ ያሳየዎታለሁ። ከልቦ የተቀበረውን ሁሉ አውጡና ንገሩኝ ልስማው። ይህን ተናግሬም ከወንዙ ባሻገር በርቀት ወደሚታየኝ የጨረቃ ብርሃን አድማስ ጭልጥ ብዬ ገባሁ። ከአድማሱም ውበትን በምስል ተመለከትኳት። ዓለም አንቀራ የተፋቻትን ሴት፣ እግዚአብሔርም ፊቱን ያዞረባትን ከርታታ ጉም ለብሳ ስትዘዋወር አየኋት። መሸከም የማትችለው ሸክም ተጭኖባትና ክንፎቿ ተሰብሮ ለንስር የተጣለች እርግብ፣ ውብ ላባዎቿ ረግፈው እርቃኗን የምትላወስ ፍጡር ከርቀት ታየችኝ። አንድ ነገር ሰውነቴን እንደሾ ሲጠቀጥቀኝ ያኔም የሽማግሌው ቁስል ጥልቀቱ ተሰማኝ። አይኖቼ ይበልጥ ተከፈቱ። ትንፋሼ መውጣት መግባቱን እንዳቋረጠ ደርቄ ቀረሁ። እናገራለሁ የኔ ልጅ ሲሉ ጅሩ ወልደ ጃራ ከሄድኩበት መልሱኝ። እናገረዋለሁ፣ ወንዙም ቢሆን ይስማው፣ ከሩቅ አገር ወስዶም ለባህሩም ለሐይቁም ያሰማው። ምድር ሰምታ ለጨረቃ ትንገር፣ ጨረቃም ለፀሐይ ለከዋክብት ትናገር። አበቦችም ሰምተው ለሚቀስሟቸው ነፍሳቶች ይንገሩ፣ ነፍሳቶቹም ወስደው ለሚያጠምዷቸው ሁሉ ይናገሩ። እኔም ከልቤ ሲብላላ ይኸው መጠጠው ላላ ይልልኝ ይሆናል። ረመጥ በነፋስ ይከስማል። ይህን ያህል ዓመት ከከደንኩት ይበቃኛል የኔ ልጅ።
ከኔ ልብ የተረፈውን በመናን ዋሻ ውስጥ ተቀብሯል። ነገ በብርሃን ጭረህ ታወጣዋለህ። ልዩ ምልክት አያሻህም። ከወለሉ እምብርት አንድ ስንዝር ብትገባ ተጠቅልሎ ታገኘዋለህ። እናም የኔ ልጅ የሚታየውን ታየዋለህ፣ የሚነበበውን ታነበዋለህ። ከዛም ታዝናለህ። ይህች ዓለም ሐዘን ባይኖራት ኑሮ ደስታ አይኖራትም ነበርና ከዛም ታለቅሳለህ። ይህች ዓለም ለቅሶ ባይኖራት ኑሮ ሳቅ አይኖራትም ነበርና ከዛም ትተክዛለህ። ይህች ዓለም ትካዜ ባይኖራት ኑሮ ፈንጠዝያ አይኖራትም ነበርና እንዲህም ስለኔ ዘንልኝ እያልኩ አይደለም፣ አልቅስልኝ ተክዝልኝ እያልኩም አይደለም። በሐዘን እንድትደሰት፣ በለቅሶም እንድትስቅ፣ በትካዜም እንድትፈነጥዝ መምከሬ አይደለም። በሁለቱ መካከል ሆነህ ግን ህይወትን እንድታያት መምከሬ ነው። የኑሮ ምህዋር ማለትም እንዲህ ነው። ፕላኔቶች በፀሐይ ስበትና ግፊት ተወጥረው በኑሮ መስመር ላይ እንደሚሽከረከሩ አንተም በዚች ዓለም መከራና በዚች ዓለም ደስታ ተወጥረህ በራስህ የኑሮ መስመር ልትሽከረከር ተፈጥረሃልና ይህንን ትረዳ ዘንድ መምከሬ ነው ብለው ደረቅ አፈር ላይ እንደተተከለ ችግኝ ጥውልግ አሉ። በጣታቸው ወደ ወንዙ ሊጠቁሙኝ እየሞከሩም ውሃ የኔ ልጅ ሲሉ አንሾካሾኩ። እኔም በፍጥነት ታዘዝኳቸው። በወተት ቀላችን 1 2 እያልኩኝ 5 ጊዜ ተመላልሼ አምጥቼላቸው ግን አንጀታቸውን ያራስኩት አልመሰለኝም። ለብዙ ዓመት የከሰለ ነውና ጉንጭ በማትሞላ ቅል ውሃ ላርሰው አልችልም። ሌሊቱ አላልቅ ብሎ አሰቃየኝ። ብርዱ ጥርሶቼን እያንቀጫቀጫቸው ከወዴ ውስጥ ገብቶም ስጋ አጥንቴን እየሰረሰረው ፈተነኝ። በዚህ ስቃይ ውስጥ ሆኜ የማስበው ከመናን ዋሻ ሆድ ስለተቀበረው ነገር ነበር። ከኔ ልብ የተረፈውም ከመናን ዋሻ ሆድ ውስጥ ተቀብሯል ያሉኝን ነገር ያለመታከት እያመላለስኩም ሳዳምጥ ጨረቃችን ደክማ የንጋት ጨለማ ጠቀለለን። ብርዱ ይበልጥ ጠነከረብን። ወንዙ ወደኛ ሲተነፍስ ነፍሶቻችን ከስጋ ከአጥንታችን ጋር አብረው መንዘፍዘፍ ጀመሩ። ሙሉ ሌሊት በእንባ ሲታጠቡ ያደሩት አይኖቻችን የእንቅልፍ ጦቱም ተጨምሮባቸው ቀልተዋል፣ ፈዘዋል። ከሽማግሌው ላይ የተተከለባቸው የረሃብ ጉንፋን እኔንም ማነጋገር እንደጀመረ ብን ይልብኝ ጀምሯል። የኔ ልብ ያለው ወደ ምዕራቡ ዞሮ ከመናን ዋሻ እምብርት ላይ ነው። የጅሩ ወልድ ጃራ ወደ ምስራቁ ወደ ፀሐይ መውጫ። በፀሐይ ጮራ መዳረሻ ላይ ደብዛዛው ብርሃን እየተገለጠ ሲሄድ እንደ ዳዊት ደጋሚ ሽማግሌው አንድ ነገር ሲያተኮትኩ ሰማሁ። እርግጥ የጧቷን ፀሐይ እየረገሙ ይሁን ስልም የሚሉትን ለማዳመጥ ጆሮዬን አቀናሁ። ድምጻቸው ግን ከረሃባቸው ውስጥ ተቀብሮ ከጆሮ በታች ሆኗል። ትንሽም ጎላ ብሎ የሚሰማው ሳላቸው ብቻ ነበር። ረጅም ሌሊት ተደብቃ የቆየችው ፀሐይ ከወደ ምስራቁ ሰገግ ማለት ስትጀምር የአሞራ ሜዳ ከጥግ እስከ ጥግ አብረቀረቀ። አበቦቹ ዞሮ ሰገዱላት። የዝርግ ሜዳው ጥቂት አዋፋት ከየቅጠል ሳሩ እየወጡ ብር ማለት ጀመሩ። የኛም ፊት ከጭጋጉ ጋር ገለጥ አለ። ሌሊት ጸጥታውን ሲያነጋግር ያደረው ልል ንፋስ ጋብ ሲልም ተፈጥሮ ይበልጥ ጸጥ አለች። ዙሪያ ገባው ጭር አለ። ጅሩ ወልድ ጃራ ከተቀመጡበት እንዳነሳቸው እጃቸውን እንደ መዘርጋት አድርገው ሲያሳዩኝ እኔም ወደ ቤታችን ለመሄድ እንደቸኮልኩ ደስ እያለኝ ፈጥኜ ልነሳ ሞከርኩ። ነገር ግን የእግሮቼ ደም ስሮች እንደተኮማተሩ ተሳስሬ ቶሎ ቀና ማለት አቃተኝ። ራሴን እያስታመምኩ ቀና ካልኩ በኋላ ግን ሽማግሌውን ማነሳዋቸው። ተደጋግፈን ከሳር ከቅጠሉ ላይ ጤዛውን እያራገፍን ወደ ዋሻችን አመራን። ከቀያችን ስንደርስ ጅሩ ወልድ ጃራን ከድንጋይ መቀመጫቸው ጋር አገናኝቼ ወደ ቤት ስገባ ከመጽዋቻችን የመጣልን የዕለት እንጀራችንን አየኋት። ይሄኔ ረሃቤ ተቀሰቀሰ። ክፍቱን እንዳደረ ነፋስ ካደረቀው በሶ ላይ በጣቴ ዘገን አድርጌ ቃም እንዳደረኩ ከላንቃዬ ላይ በመላሴ እያሸው የዋሻችንን እምብርት ስፈልግ ወለሉን በእግሬ መደብደብ ጀመርኩ። በመሬቱ ድምፅ ወዲያው ቦታውን ለየሁት። ለሰዓታትም በድንጋይ በስንጥር ስጭር ቆይቼ በወፍራም ላስቲክ ታሽጎ የተቀበረውን ነገር አወጣሁትና ውስጡን ሳልገልጥ ወደ ሽማግሌው ይሮጡ። ጅሩ ወልድ ጃራ እጄ ላይ ያለውን ነገር ሲያዩ ፊታቸው ቅጭም አለ። ሌሊት ያደሩበት ሐዘን ተመልሶ ሲሰፍርባቸው ወደ ምድር አቀረቀሩ። የነገሩኝ ይሄን ነው አይደል አባቴ? ስል ላስቲኩን ወደ አይናቸው ስር ላስጠጋው ሞከርኩ።
መልስ አልሰጡኝም። ነውም አይደለምም ሳይሉኝ ከትካዜያቸው ገብቶ ድምፃቸውን አጠፉብኝ። ላስቲኩን በራሴ ጊዜ ገልጬ ላየው ደግሞ አሳፈረኝ። ለመልሳቸው ሰኮንዶችን ሳሰላ ደቂቃዎች አለፉ። ደቂቃዎችም ሰዓታት ሆኑ። ሰዓታትም ተጠራቅመው የሩብ ቀን እድሜን አበጁ። ይሄኔ ጉጉቴ በረታ። በመጨረሻም በራሴ ፈቃድ ውስጡን ገልጬ ላየው አብዝቼ ማሻሸት ስጀምር የሽማግሌው እጆች እየተንቀጠቀጡ መጥተው ተቀበሉኝ። ያኔም አይኖቼ ከእቃው ጋር አብረው ተሰደዱ። ጅሩ ወልድ ጃራ ላስቲኩን ከደረታቸው ጨምቆ አቀፉ። አይኖቻቸውም እንደገና በእንባ ሲረጥቡ ተመልክቼ ትካዜ ገባኝ። ደጋግሞ ሲያቃስቱ መስማቴም ብዙ ረበሸኝ። ሽማግሌው አይናቸውን እየጨመቁና እየተንቀጠቀጡ ከላስቲኩ ያለውን ዕቃ ወጡት። 7 ባለ አንድ አይነት መልክ ፖስታ። ከፖስታ ውስጥ ምን እንዳለ ለማየት እየጓጓ አንገቴን ሳሰግ አንዱን አቀበሉኝ። ውጪው በላስቲክ የተለበጠውን ጠንካራ ፖስታ በጥርሴ ጭምር ታግዬ ከፈትኩት። ከውስጡም ቀጭንና ረዥም ወርቅ ቅብ የወርቅ ማስቀመጫ ወጣው። ይህንንም ስከፍተው የተለያዩ መጠን ያላቸው የአንገት ሐብልና ቀለበቶች አይኔ ላይ አብረቀረቁ። ከሁሉም ከፍ ያለውን አውጥቼ አየሁት። ከወፍራሙ ጉንጉን ሰንሰለት ላይ ባለው የወርቅ ጌጥ የሁለት ሰዎች ምስል በጥሩ አንጥረኛ ተቀርጾበታል። ምስሉን አፍጥጬ ካየሁት በኋላ ሰዎቹ ማን እንደሆኑ ገምቼ ወደ ሽማግሌው ዘረጋሁላቸው። ጅሩ ወልድ ጃራ ሐብሉን ተቀብለውኝ በእጃቸው እንደጨበጡት ደረታቸውን መቱበት። አይኖቻቸውን ደጋግመው ጨፈኑ። በእድሜ ያልተሰረየ ሐዘን ከውስጥ ሲፈነቅላቸው መላ ሰውነታቸው ተናጠ፣ ተንቀጠቀጡ። የዘመን እንባቸው የኔንም አንጀት ከስር ቀሰቀሰው። በእንባ እየተሳከርን የቀሩትን ጌጦች አንድ ባንድ እያወጣን አየናቸው። 2 የጋብቻ ቀለበቶች፣ የሕፃን ልጅ የአንገት ሐብልና የወርቅ አምባር፣ እጅግ የተዋቡ የጆሮ ጌጦች። እኔ እያየሁ የማቀብላቸውን እያንዳንዱ ጌጥ ጅሩ ወልድ ጃራ እየተቀበሉኝ ልባቸው ላይ ይይዙታል፣ አንገታቸው ስር ያሻሹታል፣ ከንፈራቸው እስኪጮህ ጥብቅ አድርገው ይስሙታል፣ እንባቸውን ያንጠባጥቡበታል። ጌጣጌጦቹን አይተን ስናበቃ ወርቆቹን ጉልበታቸው ላይ ነስንሰው ሌላውን ፖስታ አቀበሉኝ። ይህንንም ታግዬ ከፈትኩትና ከ43 ዓመት በፊት በእጅ የተጻፈ ደብዳቤ አወጣው። ደብዳቤውን ለማንበብ ስገልጥ ሽማግሌው የሚቀመጡበት ቦታ ጠፋቸው። ከድንጋዩ ተንፏቀው ወረዱ። መሬት ደርሰው ተንቆራጠጡ። ድንገተኛ ውጋት እንደቀሰፋቸው ትንፋሻቸው እስኪቆራረጥ አቃሰቱ። ስቃያቸውን ባይም ላስታመማቸው አልቻልኩምና ድምፄን እያርገበገብኩ ብቻ ዝም ብዬ ማንበብ ጀመርኩ። የአንድን ሰው የልብ ሐዘን ለሌሎች ማካፈል ቢቻል ኖሮ አሁን እኔ ከታቀፍኩት ሐዘን ላይ ከሚቆነጥሩት ስንቶቹ ራሳቸውን ያጠፉ ነበር? ስንቶቹ አእምሯቸው ተነክቶ ለጎዳና ይዳረጉ ነበር? ውድ ህሊና፣ የኔዋ ውበት፣ ከሌሎች ቀናት ሁሉ በተለየ ሁኔታ ዛሬ ሙሉ ቀን ውሎዬ በርቀት እየተከተልኩሽ እንባዬን ሳፈስልሽ ዋልኩ። በዛ ሰዓት አንቺ ስራ በዝቶብሽ ነበር። እርቃንሽን ሆነሽ የአዳም የሔዋንን ዘር በድንጋይ እያሳደድሽ ነበር። የሰዎችን በርና ቆርቆሮ ስትደበድቢ፣ ውሾችን ስታባርሪ፣ የመኪና መንገድ እየዘጋሽ ስታውኪ በስራ እጅግ ተጠምደሽ ነበር። የኔ ውድ፣ ቀኑን ሙሉ ስከተልሽ ውዬ ከምን ውስጥ ምን ስትበይ ከምን ውስጥ ምን ስትጠጪ እንደነበር አይቼ እንደ ሕፃን አፌን ከፍቼ አለቀስኩልሽ። ህሊና፣ የትኛው የአእምሮ ክፍልሽ ቢነካ ይሆን እንዲህ አይነት ነገር ልትበይ የቻልሽው? ያ አዛኝ እርግብ ልብሽ ውስጥ ምን አይነቱ ክፉ መንፈስ ቢገባብሽ ይሆን የሰው ልጅ ላይ ያለሽ ጥላቻ ይህን ያህል የሆነው? የትኛው የአእምሮ ክፍልሽን ቢያበላሹት ይሆን እንዲህ እርቃንሽን እንድትክለፈለፊ ያደረጉሽ? በሆነውና እየሆነው ባለው ነገር ልቤ ደምቷል፣ መንፈሴ ታውቋል። ወደዚች ዓለም የመጣሁባት ቀን ትረገም። እኔና አንቺ የተቆራኘንባት ቀን ትረገም። ከምንም በላይም በአንቺ ላይ ይህንን ክፋት ያደረጉ የተረገሙ ይሁኑ። ለዘላለም ከማይጠፋው እቶን እሳት ነፍሳቸው ትወርወር። ውዷ የኔ ውበት፣ ሰውነንና ትላንት ላይ የሆነን የዛሬውን ሳናውቅ ቀርተናል። ሰውነንና በቀኑ ተቀድመናል። ከቀናችን ኋላ በመሆናችን ቀን ካጠመደብን ወጥመድ ላይ ወድቀናል። በፋሻ የማይታሰር የቀን ቁስለኞች ሆነን ከዓለም ተተፍተናል። ሕይወት እንዲህ ከንቱ ልትሆን በከንቱ ባክነናል። ይቺን የዛሬዋን መጥፎ ቀን እንዴት እንደማሳልፋት ተጨነቅኩልሽ ውበቴ። የዚህ ትራጀዲ ባለዕድሎች እኛ ባንሆን ኖሮ እኮ ዛሬ የልጃችን 8ኛ ዓመት ልደት ነበር። በፍቅር የተጣመርንበት የኛም 17ኛ ዓመት ልደታችን ዛሬ ነበር። ቤታችን ዛሬ ፌሽታ ነበር።
ጉልበታችንን የሚስሙ፣ ትከሻችንን የሚስሙ፣ ግንባር ጉንጮቻችንን የሚስሙ ወዳጅ ዘመድ አዝማድ በደስታ ቤታችንን የሚያምሱበት አንዱ ቀን ዛሬ ነበር። ዛሬ ግን አንቺ ጎዳና ላይ ነሽ። ጎዳና ላይ የወጣሽበት 2ኛ ዓመትሽን እያከበርሽ ነው። እኔም ሲኦል ቤቴን ታቅፌ የደም እንባ እያነባሁ። ውዴ ፎቶዎችሽ በሙሉ በእንባዬ ረጥበዋል። ቀሚሶችሽን በእንባዬ አበላሽቼብሻለሁ። ትራስሽ እንባ ጠግቦ መልክና ጠረኑ ተቀይሯል። አሁንማ እንደውም በአንቺ ኑሮ ቀንቻለሁ። አንቺ ነፃ ነሽ። አታለቅሽም፣ አትክሽም፣ ክፉና ደጉን አታውቂም። ሌላው ቀርቶ መኖር አለመኖርሽን እንደዘነጋሹ አልጠራጠርም። እንደኔ የመከራ እስረኛ አይደለሽም። አንቺ ነፃ ሰው ነሽ፣ ምናልባትም እድለኛ። እኔና አንቺን የሚያመሳሰለን ነገር ቢኖር ሁለታችንም እንቅልፍ የሌለን ሰዎች መሆናችን ብቻ ነው። ድሮ እኔን ሹሩሩ እያለ የሚያስተኛኝ አንቺ ትንፋሽ ነበር። አንቺም እንዲሁ የሚያስተኛሽ የኔው ትንፋሽ ነበር። የልቤን ምት የሚቆጣጠሩት ጡቶችሽ፣ ጭንቅላቴ የሚያርፍበት ክንድሽ፣ ጎኔን የማደላድልበት ጭንሽ ዛሬ አንዳቸውም ከኔ ዘንድ የሉም። ይህ የሆነበት በጥፋቴ ወይስ ለአዳም ዘር መማሪያ ሆን ዘንድ በፈጣሪ ታጥቼ? እንጃ ብቻ ውዴ፣ ጊዜ ይወቀው። እኔማ በምን አቅሜ። ውድ የኔዋ ህሊና፣ በቀን ውሎሽ አንጀቴ ሲቃጠል እንደዋለ ሌሊቱን መተኛት ቢያቅተኝ የአዳርሽን ነገር ላይልሽ በውድቅት ሌሊት ወደ ጎዳና ወጣሁ። ሲኦል ቤቴን ክፍቱን ጥዬ አንቺን ልፈልግ ተነሳሁ። እሺ ብትይኝ ከተቀመጥሽበት ቁጭ ብዬ የምትይውን ልሰማሽ፣ ከሆነልኝም ትንሽ ነገር ላናግርሽ፣ ቢሳካልኝ ደግሞ ከሆቴል የገዛውልሽን ምግብ በጣቴ እየፈተፈትኩ ላጎርስሽ፣ ከነጻውም ውሃ በራሴ እጅ ላስጎነጭሽ፣ ከምትወጃቸው እኔም ከምወድልሽ ምርጥ ቀሚሶች አንዷን ትከሻሽ ላይ ልጥልልሽ፣ ከውድ ሀብሎችሽም እጅግ ውዱን አንገትሽ ላይ ላጠልቅልሽ፣ ከልዩ ሽቶሽም በስስት ትጠቀሚ የነበረውን ላርከፈክፍልሽ፣ በሌሊቱ ቦርሳዬን ሞልቼ በየአስፋልቱ በየቆሻሻ መጣያው ስፈልግሽ ብዙ ተንከራተትኩልሽ። በየቦሮቦር ውስጥ በየአጥሩ ጥግ ሁሉ አሰስኩሽ። በከተማው ሳጣሽ ምናልባት የጠፋች ልጅሽን እያሰብሽ ወደ ሌላ ሀገር እንደተሰደድሽ አስቤና በሐዘን ጠውልጌ ወደ ወናው ቤቴ ሳዘግብ መሃል አስፋልት ላይ ጥላ መስለሽ ቆመሽ አየሁሽ። ሳገኝሽም ደስ አለኝ። ቀረብ ብዬ እርቃን ገላሽን በጨረቃ ብርሃን ውስጥ ሳየው በቅጽበት ብዙ ነገርን አስታወሰኝ። ድሮ የዓለም መልካም ነገር ሁሉ ሚዛኑ ወደኛ ባመዘነበት ወቅት በቤታችን ውስጥ ከመታጠቢያ ቤት በምንጀምረው ልፊያና ድብድብ እስከ መኝታ ቤትና ሳሎን ድረስ እርቃናችንን እየተላፋን የምንባረረው ታወሰኝ። አልጋ ትራሳችንን፣ ሶፋ ምንጣፋችንን በውሃ የምናረሰው፣ ከሰፊው አልጋችን ላይ ተናንቀን የምንደባልለው ከፊቴ ድቅን አለ። አይኖቼ በእንባ ተጋርደው አጥርቼ ላይሽ አቃተኝ። ያኔም አንቺ 3 ትላልቅ ድንጋዮችን አከታትለሽ ወረወርሽብኝ። ሁለቱ ቢባክኑብሽም አንዱ ከቀኝ ጎኔ ላይ አርፎ አስቃስቶኛል። ስህተት ያደረግሽው ግን ግራ ጎኔን አለመምታትሽ ነው። ቀኙማ ምን በደለሽ የኔ ውድ? ማቁሰል የነበረብሽ ግራ ጎኔን ነበር። እያለቀስኩ የማያስታምመው ቁስል ብታኖርልኝ እወድም ነበር። ለዚህም ነው ዞሬ ያልሸሸሁት። የድንጋይ ናዳ እያወረድሽብኝ አይኔን ጨፍኜ የተጠጋሁሽ። አንቺ ግን ሸሸሽኝ። ፊትሽን አዙረሽ እየጨፈርሽ ሮጥሽ። ደስ ብሎት እንደሚቧርቅ ሕፃን እየዘለልሽና እጆችሽን እያወናጨፍሽ ሸሸሽ። ከልብሽ ያደሩት ክፉ መናፍስቶች አመጣጤን ሲያውቁት ይዘውሽ ፈረጠጡ። ያማ ባይሆን ኖሮ በጨበጣ ድንጋይ ብትመችኝ እንኳን አንገትሽ ላይ ከመጠምጠም የሚመልሰኝ አልነበረም። አንገትሽ ስር ገብቼ በእንባ እንዳላጥብሽ ሮጥሽብኝ። ብትሰሚኝም ባትሰሚኝም ከጆሮች ስር ገብቼ ባንቺ የሆንኩትን ሳላንሾካሾክልሽ አመለጥሽኝ። ሮጬ እንደማልደርስብሽ አውቄ ተስፋ ስቆርጥ በውኔ ቁጭ ብዬ ያለምኩት ፍቺ ሲያጣ ተሸክሜ ያመጣሁትን ሁሉ መሬት ላይ ዘረገፍኩት። ጉንዳኖች ይረባረቡበት፣ ውሾች ይናከሱበት፣ ያሳበዱሽ በወርቅ በቀሚስሽ ያጊጡ፣ በሽቶሽ ይራጩ። የዚህ ዓለም ክፋተኞች ደስታቸው ይሄ ነውና በውዴ ከእንግዲህስ እንደፈለግሽኝ፣ እኔም ከእንግዲህ እየተከተልኩ ሰላምሽን አረብሽም። ቻው ውዴ። ከርታታው የዘላለም አፍቃሪሽ ጅሩ ወልድ ጃራ። ደብዳቤውን አንብቤ ከጨረስኩላቸው በኋላ በእንባቸው ውስጥ ለሰዓታት ቆዝመው ሲያበቁ በቁጭት ለፈለፉ። ሰው ብርቱ ነው።
ብርታቱም ጉጉነቱም ከሚሞት ስጋ ውስጥ የማትሞት ነፍስ ተቀረቀረችና መከራ ተሸክመን ዘላለማዊነትን ናፈቅን። የእግዚአብሔርም ጥበብ ይህ ነው፣ በሙት ገላ ውስጥ ዘላለማዊነትን ማኖሩ፣ በዘላለማዊነት ውስጥም ሙት ገላን ማኖሩ። ይህም ተስፋ ነው ልጄ። ተስፋ ትርጉም ባጣ ጊዜ ግን ከንቱ የህይወት ሽንገላ ይሆናል። ዕለት ዕለት ሽንገላውን የለመደ ቢኖር እሱ ዕለት ዕለት ይጠወልጋል። ዕለት ዕለት የጠወለገ ዕለት ዕለት ይሞታል። ተስፋው የሞተበት ፍቅሩ ይሞትበታል። ፍቅሩ የሞተበት ህልሙ ይሞትበታል። ህልሙ የሞተበት ስጋው ይሞትበታል። ስጋው የሞተበት ህሊናው ይሞትበታል። ህሊናው የሞተበት ሁሉ ነገር ይሞትበታል። አሟሟት የሚያመው ሁሉ ነገር ሞቶ ትንፋሽ አልሞት ያለ ጊዜ ነው። ለዘላለሙ ማሸለብ የናፈቁ አይኖች በጣር ሲንከራተቱ ህመሙ ያን ጊዜ ነው። አሟሟት የሚያመው የጅሩ ወልድ ጃራን አሟሟት የሆነ ጊዜ ነው የኔ ልጅ። ከዚህ ይሰውርህ ብለው ሲተክዙ ልቤን በሐዘን ሰበሩት። ከመራራው ሳህን ዘግኜ እንደቃምኩ እሬት ሲጣጣመኝ አፌን ደጋግሜ ያላምጡ። ሰማህ ልጄ፣ ስኬትህ በበዛ ጊዜ የምላስህን እልልታ ተቆጣጠር። ደስታህን በበዛ ጊዜ እግሮችህ በልክ ይዝለሉ። ደስታን መጨበጥ ቂቤን መጨበጥ ነው። ሐዘንን መጨበጥ አሸዋን መጨበጥ ነው። ደስታ እድሜ የላትም የኔ ልጅ፣ ቁመቱ አጭር ነው። ብትንጠራራ እንኳን ጣራዋ ሐዘን ነው። ለደስታ ብዙ እድሜን በተመኘህ ጊዜ ከልብህ ቋጥረህ አኑራት። ለሐዘን ትንሽ እድሜን በተመኘህ ጊዜ ከልብህ ወደ ምላስህ አጓጉዘው። ስለ ጧት ነው የምነግርህ የኔ ልጅ፣ የማታ ማታማ ሁሉ ነገር ከንቱ ነው ከንቱ አሉና ሶስተኛውን ፖስታ አቀበሉኝ። እኔም ጭልጥ ብዬ ከሄድኩበት ስመለስ በረዥሙ ተንፍሴ አይኖቼን እያባበስኩ ከሚንቀጠቀጠው እጃቸው ላይ ፖስታውን ተቀበልኳቸው። ቀድጄ ስገልጠው ሌላ ቁስል አየሁ። ሌላ የ43 ዓመት የልብ ቁስል።